ጥርሳቸውን በማየት ብቻ የእንስሳትን እድሜ ማወቅ እንደሚቻል ያውቃሉ? ዛሬ የቤት እንስሳትን ጨምሮ የዱር እንስሳትና እድሜን በቀላሉ የምንገምትባቸው 3 አስገራሚ መንገዶችን እናያለን። እንስሳቶች እድሜያቸውን የሚደብቁ ይመስሏችኋል? ግን አይችሉም። ምክንያቱም ሰውነታቸው ላይ እድሜያቸውን የሚናገር ሚስጥርም አለም። ሰላም ጤና ይስጥልኝ የቤት ኬር ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉም። እስከ ቪዲዮ ፍጻሜያችን አብራችሁን ቆዩ። ዶክተር ወንዶሰን ነኝ። በእንስሳት ሕክምና እርባታ ላይ እድሜን ለማወቅ በጣም አስተማማኛው መንገድ የፊት ለፊት መቁረጫ ጥርሶቹ ወይም ሲዘር ማየት ነው። ለእንስሳው ሕክምናም ሆነ ለእርባታ እጅጉን የእንስሳውን እድሜ ጣራ ማወቅ እጅጉን ጠቃሚ ነው ማለት ነው። ታዲያ የዚህን እንስሳ እድሜ እንዴት ማወቅ ይቻላል ብላችሁ የጠየቃችሁ እንደሆነ በእንስሳት ሕክምናና የእርባታ ላይ እድሜን ለማወቅ በጣም አስተማማኙ መንገድ የፊት ለፊት መቁረጫ ጥርሶችን ወይም ኢንሲዘር ማየት ነው ማለት ነው። ታዲያስ ከቤት እንስሶች መካከል አንደኛው የሆነው የከብቶችን እድሜ በጥርስ አወቃቀር ወይም ካትል ዴንቲኔሽ እንዴት ማወቅ እንችላለን ያለን እንደሆነ ላሞች ላይ እድሜ የሚታወቀው በታችኛው መንጋጋ ላይ ያሉትን የ8 የፊት መቁረጫ ጥርሶች ወይም ኢንሲዘርን በማየት ነው። በላይኛው መንጋጋ ላይ የፊት ጥርስ የላቸውም። በምትኩ ጠንካራ ድድ ወይም ዴንታል ፓድም ነው ያላቸው። በመጀመሪያ ደረጃ የምንመለከው የወተት የጥርስ ደረጃ ነው ወይም የቴምፖራሪ ወይም ሚልክ ቲዝ የምንለው ነው። ከውልደት እስከ 1.5 ዓመት በጥጃነታቸው ወቅት ጥርሳቸውን በጣም ትናንሽ ነጫጭና ስስ ናቸው። በአጠቃላይ 8 የወተት ጥርሶችም ይኖሯቸዋል። በሌላ በኩል ደግሞ የወተት ጥርስ በቋሚ ጥርስ መተካት ነው። ያ ማለት ፐርማነንት ቲዝ ኢራፕሽን የምንለው ነው። እንስሳው እያደገ ሲሄድ የወተት ጥርሶቹ እየወለቁ በትላልቅና በጠንካራ ቋሚ ጥርሶችም ያ ማለት ፐርማነንት ቲዝ የሚተካል እንደማለት ነው። እድሜያቸውን በትክክል የምናውቀው እነዚህ ጥርሶችንም በመቁጠር ነው ማለት ነው። የቋሚ ጥርሶች ብዛት የሚተኩት ጥርሶችን ቦታ የእንስሳቱን እውነተኛ እድሜ ያ ማለት 2 ቋሚ ጥርሶች መካከላቸው በመጀመሪያዎቹ 2 ጥርሶቹ ያ ማለት ሴንትራል ኢንሲዘር ከ1.5 እስከ 2 ዓመት 4 ቋሚ ጥርሶች ከመካከለኛው ቀጥሎ ያሉትን 2 ጥርሶች ያ ማለት ሚድል ኢንሲዘር ሲሆን ደግሞ ከ2.5 እስከ 3 ዓመት 6 ቋሚ ጥርሶች የጎንዮሽ 2 ጥርሶች ደግሞ ላተራል ኢንሲዘር የምንለው ከ3.5 እስከ 4 ዓመት 8 ቋሚ ጥርሶች የመጨረሻዎቹ የዳርና ዳር ጥርሶች ወይም ኮርነር ኢንሲዘር የሚለው ደግሞ ከ4.5 እስከ 5 ዓመት የመድረስ እድሉም ሰፊ ነው። ባጭሩ የከብቱ 8 ቋሚ ጥርሶችም ሙሉ በሙሉ ካወጣ ወይም ፉል ማውዝ እድሜው 5 ዓመት ሆኖታል እንደማለት ነው። በሌላ በኩል ደግሞ የጥርሶች መሸርሸርና የእርጅና ደረጃ ዌር ኤንድ ቲር የምንለው ነው። ከ5 ዓመት በላይ የሆኑ እንስሳትን እድሜ ለማወቅ ጥርሶቹ ምን ያህል እንደተበሉ ወይም እንደተሸረሸሩ ወይም ዌርም ይታያል ማለት ነው። ከ6 እስከ 7 ዓመት መካከለኛው ጥርሶች መሸርሸርና መራራቅም ይጀምራሉ። ከ8 እስከ 10 ዓመት ከሆኑ ደግሞ ሁሉም ጥርሶቹ በከፍተኛ ሁኔታ ይሸረሸራሉ ማለት ነው። ጥርሳቸውም ከላይ ጠፍጣፋ መሆንም ይጀምራል። ከብቶቻችን ከ12 ዓመት በላይ ሲሆኑ ጥርሶቹ በጣም ከማርጀታቸው የተነሳ መውለቅም ይጀምራሉ ወይም ብሮክን ማውዝም ይባላል ማለት ነው። በሌላ የቤት እንስሳ ስንመጣ ደግሞ በፍየልና የበግን የእድሜ ጣሪያስ እንዴት ማወቅ እንችላለን? ወይም ስሞል ሩሚናንትስ የምንላቸው በፍየልና በበግ ላይ ልክ እንደ ከብቶቹ 8 የፊት መቁረጫ ጥርሶችም አላቸው። ልዩነቱ ጥርሱን የሚያወጣበት ፍጥነት ላይ ነው ማለት ነው። 2 ቋሚ ጥርሶች ካላቸው የ1 ዓመት እስከ 1.5 ዓመት ላይ የሚገኛሉ እንደማለት ነው። 4 ቋሚ ጥርስ ካላቸው ደግሞ ከ1.5 እስከ 2 ዓመት ላይ ናቸው እንደማለት ነው። 6 ቋሚ ጥርስ ካላቸው ደግሞ ከ2 እስከ 2.5 ላይ ናቸው እንደማለት ነው። 8 ቋሚ ጥርስ ካላቸው ሙሉ አፍያ ማለት 3 ዓመትና ከዛ በላይ እንደሆኑ ይታወቃል ማለት ነው።